ቢሆን አሸንፎ የሚሄድ ታሪክ ነው ያለው። እግዚአብሔር ለራሱ ማደሪያ የሚሆነውን ንጹሕና ሕያው መቅደስን ራሱ አዘጋጀ ቅድስት ድንግል ማርያም። እሷም ልደቷን ስናስብ ንጹሕ ማይደሩን ሲያዘጋጅ ቅድመ ዝግጅት እያደረገ ይህንን እናስባለን። ቀደም ሲል ተዘግቶ የነበረው አሁን ተከፍቷል። መካንነት ታሪክ ሆኗል፣ አልፏል። ዝግ የነበረው ነገር ሁሉ አሁን ተከፍቷል። ብዙ በየቤቶቻችን የተዘጉ ነገሮች አሉ። አምላካችን እግዚአብሔር መቀየር የሚችል አምላክ ነው። ባዶ የነበረው አሁን በተስፋ ተሞልቷል። ያናና ኢያቄም ተስፋቸው ካረጁ በኋላ ልዩ የሆነ ቅድስት የሆነችውን ድንግል ማርያም ስለሰጣቸው ባዶ የነበረው ሙሉ ሆኖላቸዋል። ዛሬ ሁላችንም እዚህ የተሰበሰብነው የጎደለብን ነገር በቅድስት ድንግል ማርያም አማላጅነት ምክንያት ሙሉ ሊሆንልን አምላካችን ሱታፊው አምላክ ውስጥ በዛ ውስጥ ሆነን ጸጋውን እንዲሰጠንና ሕይወታችንን እንዲቀይርልን ነው። ቅዱስ ኤፍሬም ሶርያዊ ሲናገር ይላል፣ መካኒቱ ምድር ለሰማይ ፍሬን ያስገኘችባት እሷ ብፅዕት ናት ይላል። ከኔ ጋር ናችሁ? መካኒቱ ምድር ለሰማይ ፍሬን ያስገኘችባት እሷ ብፅዕት ናት ይላል። ይህ ቅኔያዊ አገላለጽ ቅዱስ ኤፍሬም የሚታወቀው የቅኔ አገላለጽ ከሚገልጽባቸው አንዱ ስም ሪት አይን የሚል አንድ ምሳሌ አለው። ሪት አይን ወይ ደግሞ ራሱን የቻለ አገላለጽ ሪት አይን ተብላ የተገለጸችው በንጽጽር ቀዳማዊቷን ሔዋንንና ዳግማዊቷን ሔዋን ዛሬ የተሰበሰብንላት ቅድስት ድንግል ማርያም ምሳሌ ያለ ይላል። በቀዳማዊቷ አይን ነው የሄደው። ቀዳማዊቷ ሔዋን አይን ውስጥ ርኩስን መንፈስ መጥራት ቻለ ይላል። የእኛ ሁሉ ተራሪ የተባለውን አጋንንትን ማለት ነው። በዳግማዊቷ ቅድስት ድንግል ማርያም አይን ግን ራሱ ክርስቶስን ወደ ገነት ጠራችው። የሰው ልጆችን ወደ ገነት ይዞ ወደ መንግስቱ ሊወስዳቸው በማለት ቅዱስ ኤፍሬም ራሱን ይገልጻል። በዚህ የቅኔያዊው አገላለጽ ርዕይ ላይ ሲናገር ቅዱስ ኤፍሬም የሚያነሳው ቅድስት ድንግል ማርያም መለኮትን የምታረግ መለኮትን ያገኘ ማፍራትን የሚችል ልዩ የሆነ ለምንም የሆነ ወይም ደግሞ ራሱን አምላካችንን እግዚአብሔርን ያስገኘችልን ልዩ የሆነች ምድር ናት። ሰናይት ምድር የምትባለው ናት። እሷም የታደሰች ምድር መሆኗን ይገልጽልናል።